እንኳን ቤት ማለት ነው ሌላ የትም ቦታ ቺታ አላደረግባትም። እሺ እሷ ላይ ትቀልጃለሽ እንዴ? እሷ ጋር ነው ቆረጥ ምን ማለት ነው? ኧረ ስነ ስርዓት ያዥ ይሳ እንዴ። ዋትስአፕ ፋሚሊ እንዴት ናችሁ? የቢኒና ናዲ ፋሚሊዎች ሳምንቱ እንዴት እያለፈ ነው? ያባበዱ ቪዲዮዎች እየተሰሩላችሁ ነው። ዛሬ እንግዲህ ያው ወንዶች የታወቀ ነው አይደል? ክለብና የፀጉር ቆራጫችንን አንቀይር። ታምር ቢመጣ ማንቀይረው ማንነካው ነገራችን ነው። ይሄ የታወቀ ነው። ዛሬ ግን ምንድነው የምናደርገው? የሆነች አንድ ሴት ቆራጭ ታወቂያለሁ እና ቁርጥ ነው የምቆርጠኝ። ስለዚህ ምናምን ብዬ እሷ ጋር እንደሚሄድ ሰው ወረፋ ያጅልኝ እየመጣሁ ነው ምናምን ላለው በስልክ አወራታለሁ። ከዚህ የት ነው የምትሄደው ምናምን ትለኛለች በእርግጠኝነት። ከዛ እንግዲህ ሪያክሽኗን እናያለን። በጣም ትመችተኛለች ምናምን ስቆርጠኝ ምናምን ብዬ ሰካክሳለሁ እኔ። ከዛ እንግዲህ የምታሳየው ሪያክሽን አብረን እናያለን። በእርግጠኝነት ምትቀን ይመስለኛል ሳስበው ገና ሰካውኑ የሆነ ነገር እንዳይወረወርብኝ። ጋይስ እንግዲህ እያያችሁ ሪያክሽኗን አብረን እናያለን። እና ጋይስ ሰብስክራይብ አድርጉ፣ ከዛ ሼር አድርጉት ምናምን ላይክ ምናምን ነገር አድርጉ። ሌስኮ እና ካሜራውን የቱ ጋር አስቀምጠው ይሻላል? እንትን ነው አሁን እንትን ነው ዛሬ የሆነ ቲክቶክ ቪዲዮ ምናምን ቀርጻለን ስለተባባልን የሆነ ዝም ብዬ ስልኩን ምናምን ባስቀምጠው እንትን አትልም። ለዛ ቪዲዮ ምናምን ነው የምታስበው። ከቤት ስንወጣ ቀርጻለን ስለተባባልን ሶ ለዛ ነው የምታስበው። ጋይስ ሪያክሽኑ ወደ ሪያክሽኑ ሄለን እየመጣሁ ነው፣ ጠብቂኝ። አንተ ደቂቃ ይፈጅብኝ ነው እንዴ? ታውቂያለሽ ከአንቺ ውጪ የትም እንደማልሄድ። መጣሁ ትንሽ ደቂቃ ጠብቂኝ። መጣሁ ጠብቂኝ መጣሁ። እንዴ ምን ማለት ነው? ማለት ምን ማለት ነው? ጠብቂኝ መጣሁ። ወረፋ ትይዝልኝ ነው እኮ። የምን ወረፋ ማለት ማናት? አልገባኝም። ማናት እንዴ? ፀጉር ቤት ሊሆን ነው ወረፋ ትይዝልኝ ተፈልጌ። ምን ሆነሽ ነው አንቺ እንደዚህ የሚያደርግሽ? ለምንድን ነው የምትይዝልክ? ፀጉር ቤት ወረፋ ምናምን ምን አገናኘው? ደግሞ ሴት ናት ወረፋ የምትይዝልክ እንዴ? ማለት እስከዛሬ ማን እንደሚቆርጠኝ አታውቂም ነው? ምን ማለት ነው? አልገባኝም። ማን እንደሚቆርጠኝ አታውቂም ነው እስከዛሬ? ምንድን ነው እያወራክ ያለከው? አልገባኝም። ምን እያወራክ ነው እንዴ? አትሳቅ። ማን እንደሚቆርጠኝ አታውቂም ነው እስከዛሬ? አላውቅም። አውቃለሁ እና የሚቆርጠኝ አውቃለሁ። ታዲያ ማናት እሷ? ወረፋ ያዥልኝ ምናምን ከመጀመሩ ነው መደወል የጀመርከው? እኔ ሰምቼ አላውቅም ስትደዋወል። እንዴ ቃል ናት እኮ ፀጉር ቆራጭ። እንዴ ምን ሆነሽ ነው? ከእሷ ውጪ ተቆርጬ አውቃለሁ እንዴ? ምን ሆነሽ ነው እንደዚህ የሚያደርግሽ? ቃል ናት ፀጉር ቆራጭ እና ቃል ናት እና እግዚአብሔር የእውነት በእናትህ እንደዛ ያቀልዳቆ ምን ያቀልድ ነው የምታወራው? ምን ማለት ነው? በእናትህ እኔ ራሴን እያመመኝ። ኧረ በእናትሽ እረፊ። አውቀሽ እንደዚህ አትሄድም። ምን ማለት ነው? አትሄድም። አትሄድም። ፀጉሬ መቆረጥ አለብኝ፣ ፕሮግራም አለብኝ እኮ። አያገባኝም። ቤት ትቆረጥ። እኔ እኮ ቀልድሽ መስሎሽ ነው። ቤት ትቆረጣለህ? እንኳን ቤት ማለት ነው ሌላ የትም ቦታ ቺታ አላደርግባትም። እሺ እሷ ላይ ትቀልጃለሽ እንዴ? ቺታ አላደርግባትም እንዴ? ቆራጭ እኮ ነች። ትቀልጃለሽ? እስኪ ድጋሚ ያው እንኳን ቤት ሌላ ቦታ የትም አልቆረጥም። እስኪ ድጋሚ ቺታ አላደርግባትም። ቆራጭ ላይ ትቀልጃለሽ? ይቀር እግዚአብሔር ነው ያላደርገኝ። ፀጉሬ ተበላሽቷል፣ መስተካከል አለ። እንደዚህ ያልከኝ ነው አንተ? እኔ እንደዚህ ያልከኝ ነው ማለት ለእሷ የተከራከርክ ነው? ሲጀመር ከመጀመሩ ነው ፀጉር ቆራጭ ሴት የሆነችው። አታውቂያትም ነው? አላውቃትም። ሽምጥጥ አላውቃትም። እኔ የማውቀው ደንበኛ ካለ ከመጀመሩ ነው ፀጉር ጭራሽ ተደዋወልክ እንትን ያዥልኝ ምናምን በሆነ አጋጣሚ ተቆረጥኩኝ፣ ተመቸችኝ። በቃ በዛው እሷ ጋር ልቆረጥ የምሬን እኮ ነው። ይኸውልሽ ባለፈው የተቆረጥኩ ጊዜ በጣም አሪፍ ነው። እንደዚህ ተቆረጥ ሁልጊዜ አላልሽኝም ብለሽኛል። እንዴ ታዲያ እኔ በቃ እሷ ጋር ነው የተቆረጥኩት። እሷ አሪፍ ነው። ሴት መሆኗን በምላቃል ምን ይሰራል? ሴት ሆኖ እንደሆነ ቆራጭ አይደለች። ሴት መሆኗን ባቅ ኖሮ አብራንም አለለም ነበር። ለምን በቃ አያስፈልግም።
ምን ማለት ነው? አያስፈልግም። ኧረ ስነ ስርዓት ያዥ ይዛ እንዴ። እሺ አንድ ጥቂት እሺ አሁን ለምሳሌ ማለት ነው እኔ ወንድ የሚሰራ ልጅ ጋር ደውዬ ምናምን እንዳንተ ባወራ ምንድን ነበር የምትለው? የወንድና የሴት ይለያያል። እሺ ስነ ስርዓት እሺ እንዴ አመዛሽ ነው እሺ አትሄድም። ኧረ እሱን እናያለን። ሲጀመር ይኸውልህ ከዚህ በኋላ አትቆረጥም። ውጭ ጭራሽ ከሴት ጋር ምናምን ተደዋውለህ ተጀመረ። ውጭ መቆረጥ እኮ ሌላ ጉዳይ ነው አይደል? ውጭ መቆረጡ ሌላ ጉዳይ ነው። ሌላ ቦታ ራሱ አልቆረጥም። ከዛሬ በኋላ እሷ ጋር ነው የምቆረጠው። እሷ ጋር ነው የምቆረጠው። ኢየሱስን አትቆረጥም። በቃ አትቆረጥም። ይቀራል ሁሉ ነገር ከፈለክ እሺ፣ ተጋጨው ከፈለክ ቤት አይሆንም። አትቆረጥም። እንዴ ምን አይነቱ ነው? በእግዚአብሔር ይሄ አላበዛሁም እንዴ? ጭራሽ ትከራከራለህ። እኔ ቀልድ ነው ብዬሽ ነው። እሺ ሆ ኦፍ ባና ተጋጥለው ዛኔ ራሴን አሞኛል እያልኩ አንተ ትላለህ አይደል? ኦፍ ባና ለሰይሽ ይቻላል። ስለሚቻል ቆራጬ ጋር ግን አልቀርም። ቀልዱስ ቀልድ ነው ወይ? ከፈለግሽ ይዤሽ እሄዳለሁ። ስታጥብኝ ራሱ እንደዚህ አትሄድም። ሲጀምር ጸሎት አትሄድም ከዚህ በኋላ እንኳን ነገር አትሄድም ወይ ደግሞ ሲባል በጣም ነው ደስ የሚል። አብረን ነው የምንሄደው። ስትታጠብ አጥብሃለሁ ምናምን። ኧረ የለም እሷ ስታጥበኝ ነው ደስ የሚለኝ። እኔ አይቻልም እንደዚህ አይነት ነገር። ቀጥ ብለህ ከእኔ ጋር ትሄዳለህ። እንኳን ነገርከኝ። ፒስሽ አብረን እንሄዳለን። አንቺም ትወጃታለሽ። ሲጀምር ወንድ ነው የሚቆርጠው። እንወዳችኋለን። ተሳክቶልኛል። ፒስ አውት። አልተሳካለትም። አቆመ